ሰላም ቤተሰብ እንዴት አደራችሁ? እንዴት ናችሁ? ጠፍተናል። ቶሎ ቶሎ እመጣለሁ ብዬ ትንሽ ጠፍቻለሁ። ሶሪ። ያው እንደምታውቁት እቃ እያዘዋወርኩኝ ቤት እያዘዋወረን እየቀየረን ነበረ። ምንም አልተመቸኝም። ያው እንደምታውቁት ከዚች ለጦ ጋር ልጋ ከሂዳያ ጋር ስለነበርኩኝ ነው። እንደገና ደግሞ ስራም ቫኬሽን አወሬ ጨርሼ ነበረ። ስራ እየሰራው እንደገና ቤት እየቀየርኩ ነው። ዛሬ የመጣሁትኝ አዲሱ ክላሳችንን ላሳያችሁ ነው። በጣም ከባድ ነው። አንድ ክላስ ምንም ኩክ ማድረግ አልችልም። ከዚህ ከገባን አንድ ሳምንት ሆኖናል። በቃ ከውጭ የገዛን ነው የምንጠቀመው። ክላስ ይሄ በጣም ኤክስፔንሲቭ የሆነ ክላስ ነው። ከመንግስትም ቢሆን ኤፈር የተደረገልን ግን ስቲል እንከፍላለን። ምክንያቱም እኔ ስለምሰራ ግዴታ መክፈል አለብኝ። ግን መክፈል የማይችሉ እናቶች ደግሞ በነፃ ነው የሚቀመጡት። ግን እኔ በነፃም አልፈልግም ልቀመጥ። ግን ምንድነው ያልወደድኩት እዚህ ቤት ላይ እያሳየኋችሁ ልንገራችሁ። እንግዲህ ይሄ ነው ክላሱ እንደምታዩት ይህ ነው። ተዘበራርቋል። ሶሪ አሁን ነው ገና ከእንቅልፍ የተነሳ ነው። ማታ ምሽቼ ስለገባው ደክሞኛል፣ አላስተካከልኩትም። ይህ ነው ቤቱ። በቃ እቺ ነች። እኛ ደግሞ የለመድ ነው። ሶሪ ልጄ ካልጋ ላይ መጀመሪያ ስለወደቀችብኝ አላምናትም። ካሁን በኋላ አልጋ ላይ ጥዬ ለመሄድ እና ይህ ነው እቃችን። ይኸው ተዘበራርቋል። ይህ ሻወር ነው የምታጥቡት፣ ጡጦ ምናምን የምታጥቡት፣ እንደገና የልጄ ሁሉ ነገር የምታጥቡት እዚህ ነው። እንደምታዩት በህይወት አይቼ የማላውቀው ነገር ማለት ነው። በቃ እቺሽ ባኞ ቤት ነች። ባኞ ቤት ነው እያንዳንዱን ነገር የምታጥቡት፣ ጡጦ ማለት ነው። ኦ ማይ ጋድ ልጄ እንዳትታመምብኝ በጣም ነው የምፈራው። እና እዚህ ነው በቃ ስንት ጊዜ እንደምንቆይ ራሱ አናቅም። ቤት እየተጠባበቅን ነው። በጣም ብዙ ወረፋ አለ። ያ አልተመቸኝም ማለት እዚህ የምከፍልበት ዋጋ አፓርትመንት መክፈል እችላለሁ። እና አፓርትመንት ደግሞ ከገባሁኝ አፓርትመንት ከተከራየሁኝ እንዳሁኑ ነው የሚፈጠረው። ገባችሁ? ልጅ ስላለኝ አከራዮቹ በቃ ምንም ሳያስጠነቅቋችሁ ውጡ ነው የሚሏችሁ። እና እንደዚህ መሆን ስላስጠላኝ የሆነ እና ከልጄ ጋር በትዕግስት እዚህ ታግሰን እንትን ጠብቀን ቤት አፓርትመንት እናገኛለን ብዬ ተስፋ አደርጋለሁ። ባካችሁ ሰፖርት አድርጉን። ላይክ፣ ሰብስክራይብ እያደረጋችሁ ኮመንት እያደረጋችሁ ፕሊዝ የምትፈልጉትን ነገር እንድንጠይቁኝ